ሰላም እንዴት ናችሁ? ውድ ቤተሰቦቼ፣ እናት አባት፣ ወንድም እህቶቼ በሙሉ እስኪ ስለዚህ ካምፓኒ ትንሽ ላስተዋውቃችሁ እፈልጋለሁ። ማለት እንስራ ሲሏችሁ የተሸወዳችሁ ወይም ነገር ዓለሙ ሁሉ ሳይገባችሁ ስለ አንዳንድ ነገሮች ለምታወሩ ይሆናል። ማለቴ እስኪ እነዚህን ምርቶች ደግሞ እያየሁ አንዳንድ ነገሮችን የእነዚህ ምርቶች የፈበረከ ካምፓኒ ማን እንደሆነ እስኪ ስለ እሱ ትንሽ ልበላችሁ፣ ተከታተሉኝ። እንግዲህ የምታዋቸው እነዚህ ምርቶች የውበት መጠበቂያ ምርቶች ናቸው። ይህ ካምፓኒ ኢቲኬር ይባላል። ኢቲኬር የኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ ኢንዱስትሪ የተሰማራ ህጋዊ ካምፓኒ ሲሆን በ4 ፕሮጀክት ላይ ተሰማርቶ እየሰራ ይገኛል ማለት ነው። አንደኛ ውበትና የጤና መጠበቂያ ምርቶች ያመርታል። ሁለተኛ በአጋዥ ምግብ ወይም ፋይሩሌና፣ ሁለተኛ ያለቀለት ቡና ወይም የቡና ማቀነባበሪያ፣ አራተኛ የገንዘብ ቁጠባና ብድር አገልግሎት ላይ የተሰማራ ካምፓኒ ነው ማለት ነው። ስለዚህ ይህም እንደገና ኢቲኬር በኢትዮጵያ የመጀመሪያው ቀጥተኛ ሽያጭ ኢንዱስትሪ በመሆኑ ግንቦት 19 ቀን 2014 ዓ.ም የተመሰረተ ነው ማለት ነው። እና ይህ ካምፓኒ ለሰዎች ስራ ፈጣሪ የሆነ ካምፓኒ ሲሆን ሰዎች አንዳንድ ነገሮችን እንደዚህ ነው በምንልበት ሰዓት ከ2009 ዓ.ም ጀምሮ ታዋቂ በሆነ በኢንተርቫል በኩል የውበትና የጤና መጠበቂያ ምርቶችን በውጤታማነት እያመረተ ያለ ድርጅት ሲሆን የድርጅቱ መስራች ማን ነው ካላችሁ ደግሞ የድርጅቱ መስራች አቶ ማቴዎስ መባ ይባላል። በቀጥተኛ ሽያጭ ኢንዱስትሪ የረጅም ዓመት ልምድ ያለውና ውጤታማ ቡድኖችን በመገንባት ለብዙዎች የገንዘብ ነፃነት አስተዋጽኦ ያደረገ በኢንተርቫል በኩል ከ2009 ዓ.ም ጀምሮ ለ5 ዓመታት በመምራት ውጤታማ እንዲሆኑ ያደረገ ባለ ራዕይ ኢትዮጵያዊ ነው። ሰዎች ጤነኛ ህይወት እንዲኖሩ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጬ ተነስቻለሁ ያለ ቆራጥ ጀግና ነው ማለት ነው። እንደገና ራዕይ ካምፓኒ ራዕይ ያለው ራዕይና ተልዕኮ የሰዎች ህይወት የሚቀየሩ በጣም ጥራት ያላቸው ምርቶችና የተሻሉ እድሎችን ማቅረብ ነው። ራዕዩ ደግሞ ሁሉም ጤነኛ፣ ባለጸጋ እና ደስተኛ ማህበረሰብ በመፍጠር ይገኛል ማለት ነው። ግቦቹ ቢዝነስ አጋሮች፣ አስተዋዋቂዎች ህይወት የተሻለ በማድረግ የስራ እድል መፍጠርና ስራ አጥነት መቀነስ፣ እንደ ቢዝነስ ወደ ፊት ማደግ እንዲሁም በሚቻለው መጠን ብዙ ሚሊዮነሮችን መፍጠር ናቸው። በዓለም አቀፍ ደረጃውን የጠበቁ ምርቶችን ያመርታል ማለት ነው። ሁሉም ምርቶች በተፈጥሯዊ ናቸው። ናቹራል፣ ኦርጋኒክ ኤንድ ኸርባል በመባል የጎንዮሽ ጉዳት የላቸውም። እንዲሁም ልማድ ወይም ሱስ አይኖርም ማለት ነው። ለአገልግሎት ጊዜ ማራዘሚያ ተብሎ የሚጨመር ኬሚካል የላቸውም ማለት ነው። እንግዲህ ይሄ እንትን ማለት እነዚህ ደግሞ የምታዋቸው እነዚህ አልበንቶች እንግዲህ እነዚህ የውበት መጠበቂያ ምርቶች ለምሳሌ አልበንት ይባላል። ይሄ የምታዩት አልበንት እንግዲህ ከሬትና ከቤንቶናይት የተዘጋጀ ሲሆን ሬት በውስጡ 2000 አክቲቭ ኮምፓውንዶችን፣ 9 ኢንዛይሞችን፣ 6 ቫይታሚኖችና 11 ሚሊናሮችን የያዘ ተክል ነው ማለት ነው። ቤንቶናይት እንደገና የእሳተ ገሞራ አመድ ሲሆን ሁሉም በሚባል ደረጃ በምድር ላይ ያሉ ከ50 በላይ ንጥረ ነገሮችን የያዘ ነው። አልበንት ጥቅሞቹ በቆዳ ላይ ስንጠቀመው ሁሉም መርዛማ ቆሻሻ፣ የሞቱ የቆዳ ሴሎችና ባክቴሪያዎችን እንዲሁም የዘይቶችን ከቆዳችን ወደ አልበንቱ ይመጣዋል ማለት ነው። በተመሳሳይ ሰዓት ደግሞ አላስፈላጊ የሆኑ ንጥረ ነገሮችን ከአልበንቱ ወደ ቆዳችን ያስገባቸዋል ማለት ነው። ፊታችን ላይ ለሚወጡ አላስፈላጊ ብጉር፣ ማዳት፣ ሽፍታዎች እንዲሁም ለእግር ፈንገስ መጠቀም ይቻላል ማለት ነው። ቆዳችንን የሚተጣጠፍና ለስላሳ ያደርገዋል። የኮላጅን መመረትና ወደ ሰውነታችን ለመልቀቅ
ያቀላጥፍልናል ማለት ነው። ይህ የምታዩት አልበንት የሚባል ማለት ነው። ሁለተኛው ባዮናይን ይባላል። ባዮናይን ከ9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት ፀጉሮች የሚሆን ንጹህ የተፈጥሮ ዘይት ሲሆን ባዮናይንም እንደገና የምታዋት ይችናት ማለት ነው። ባዮናይን የምትባለው እንግዲህ ባዮናይን ከ9 የዘይት ምግቦች የተዘጋጀ ሲሆን የጉሎ ዘይት፣ የጥቁር አዝሙድ፣ የኮኮናይ ዘይት፣ የሱፍ ዘይት፣ ሳማ፣ ቁርንፍድ፣ የአዝምሪኖ ዘይት፣ የላቨንደሪ ዘይት፣ የሻይ ዛፍ ዘይት ከነዚህ ነገሮች የተዘጋጀ ሲሆን ጥቅሞቹ እንደገና ደግሞ የፀጉር ፎሊኮችን ያነቃቃል፣ ይመግባል እና ያጠነክራል። ፀጉራችን ማስተዳደር እንዲቻል ሃይድሮት ኮንዲሽንና ልስላሴን ይፈጥራል። የፀጉር መሰባበርና መሰንጠቅን፣ መሳሳትና መነቀልን ይከላከላል ማለት ነው። የራስ ቆዳ ተፈጥሯዊ ዘይት ማምረትን ይረዳል ማለት ነው። በራስ ቆዳ ላይ ያለን ማቃጠል እና ማሳከክ ለማስወገድ ይረዳል ማለት ነው። ይሄ ባዮናይን የሚባል ሁለተኛ እንደገና ሸባ ሳሙና ይባላል። ሸባ ሳሙና ከተለያዩ የእጽዋት ዘይቶች እንዲሁም ከቤንቶናይት፣ ከቀርከሃ ከሰል፣ ከሺያ ቅቤ ከተዘጋጀው ሙሉ በሙሉ ተፈጥሯዊ ሳሙና ነው ማለት ነው። ምንም አይነት የእንስሳት ሞራ እንዲሁም ለጥሩ መዓዛ ተብሎ የተጨመረ ኬሚካል የለውም ማለት ነው። እንግዲህ ይሄ ነገር አሁን ግብአቶቹ የዘንባባ ዘይት፣ የሱፍ ዘይት፣ የኮኮናይ ዘይት፣ የሺያ ቅቤ፣ የወራ ዘይት፣ የጉሎ ዘይት፣ የሬት ጀል፣ የቀርቃሃ ከሰል፣ የአኩሪ አተር ዘይትና ቤንቶናይት ናቸው ማለት እንግዲህ ከዚህ ሁሉ የተዘጋጀ ነው ይሄ ሳሙና ማለት ነው። መርዛማ ንጥረ ነገሮችና አላስፈላጊ ሰውነት ሽታን ከሰውነታችን ያስወግዳል ጥቅሙ ማለት ነው። የውጫዊ ቆዳችን ችግሮችን ይፈታል። የሰውነታችን ቆዳ ለስላሳ እንዲሆን ያደርጋል ማለት ነው። እንግዲህ የሰው ልጅ አንድ ነገር እንደዚህ ነው ሲባል የሆነ ማለት አለ የተበለጠ ምናምን የሆነ ነገር አይደለም። እነዚህ አይነት ጥቅሞችን በመስጠት ነው ወደዚህ ሲስተም ኑ ተቀላቀሉ እና አይሚን እራሳችሁን ለውጡ ብሎ ይህ ካምፓኒ ያስተዋወቀን ማለት ነው። እና ስለዚህ ሌላው አልኮ ወይም ኮንዲሽን ሻምፖ ይባላል። ከሬት ጀል እና ከጉሎ ዘይት ነው እና ከኮኮናይ ዘይት ነው የተዘጋጀው። ፀጉርን ያጸዳል፣ ያለሰልሳል፣ ያፍታታል፣ የፀጉር ስርን ይመግባል፣ የፀጉርን መበጣጠስና መከርደድን ይከላከላል ማለት ነው። እንደገና ሌላኛው ኦጂ ዘይት ይባላል። የጉሎ ዘይትና የባህር ዛፍ ዘይት የተዘጋጀ ነው። ኦጂ የምትባለው ያች የምታዋት ናት። የፀጉር እድገት ያበረታታል፣ ያጠናክራል እና ድርቀትን ይከላከላል። ፎረፎር ይዋጋል። 100% ኦርጋኒክ ከኬሚካል የጸዳ ነው ማለት ነው። እና ስለዚህ እነዚህን አይነት ምርቶች እነዚህን አይነቶች ምርቶች በማዘጋጀት ነው ኑ ወደ እኔ በትርፍ ጊዜያችሁ የሚሰራ ስራ እስከሆነ ድረስ ኑ ወደ እኔ እንደዚህ አይነት ሲስተም ፈጥሮልን የስራ እድል ለስራ በሙሉ ይህን አይነት የስራ ቻንስ ተፈጥሮልናል ማለት ነው። አይሚን እኔ ብዙ አይነት የገጠመኝ ሰዎች ሰው እንስራ በሚባልበት ሰዓት ወይም እንደዚህ አይነት ሲስተም ሲባል የሰው ልጅ ነገር አለሙን እንኳን እያወቀው ልክ የሆነ አለ አይደለ ሰውን የሚያጀዝብ ምናምን ነገር ብዙ ነው የሚያጋጥመውና እባካችሁ ፕሊስ በአንድ ሸወድ ጥሩ ይመስለኛል። ሪሊ ማንኛውም ነገር ሰው ፈትፍቶ አምጥቶ እዚህ ጋር የሚመግብ ማንኛውም ነገር የለም። ማንኛውም ነገር ሰርተህ ጥረህ ግረህ በቃ አራእይ ያለ ሰው ወይም እንደገና በቃ ለስራ በቃ ወሳኝና ቆራጥ የሆነ ሰው ከሆንክ የማትለወጥበት ምንም አይነት ነገር የለም ማለት ነው። ስለዚህ እንደዚህ ሲባል የሆነ ነገር የምትሸወዱበት 05 ነገር የለም። ሰርታችሁ የምትለወጡበት ካምፓኒ ነው። እንስራ፣ እንለወጥ እላለሁኝ እኔ። አመሰግናለሁ። ባትሸወዱ ጥሩ ነው። ገንዘብ እያለ ገንዘብ የለኝም የምትል ሰው አለህ። አረ ይሄም እንደዚህ ነው የምትል ሰው አለህ። አትበል። ሪሊ ግባ፣ ሞክር፣ ስራ። ተቀምጠህ ግን ስለ ሰው ካምፓኒው ስለ ሰው እንትን ከምታንቋሽሽ ገብተህ ሰርተህ ያንን ካምፓኒ ብትወቅስ ወይም እንደገና ያንን ካምፓኒ እንዲህ ነው ብትል የሆነ ነገር ይሆናል ብዬ ነው የማመሰግነው።
ወዳችኋለሁ። ኑ እንስራ በጋ